ሰላም ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ በሚገርም ቪዲዮ ተከስቻለሁ። ቤተሰቦቼ እንደምን አላችሁልኝ? ጤና እንዴት ነው? ሁሉ ነገር አሸይና አለን ተኳኩለን። እኛም ቪዲዮአችን ከመጀመራችን በፊት እንደተለመደው የሰብስክራይብ በተኗን ቤተሰብ ካልሆናችሁ ታርጉና ከርበት ትሉና የደውል ምልክቷን አርጋችሁ ከርበት ትሉና መከርበት ባትችሉም ችግር የለውም የላይክ ምልክቷን ስታረጉ ልቤ በደስታ ወይ የብላ ትመለሳለች ማለት ነው። አው የኔ ቅምጥል ቅመሞች ቪዲዮአችንን ጀምረናል ማለት ነው። ዛሬ ግን ለየት ባለ ቪዲዮ ነው የመጣሁላችሁ። ዛሬ በአጋጣሚ እንደው ውልብ ባለብኝና አገብኩ ወደ ሲሞላ ጥሩ ሐሳብ መጣልኝ። ሀገር ውስጥም ከሀገር ውጭም ላላችሁ እህት ወንድሞቼ ስትለፉ ደፋ ቀና ስትሉ ቀን ሳትሉ ሌሊት መከራችሁን ስትበሉ በረሃ ለበረሃ ተንከራታችሁ ግመል ገላምጧችሁ ያሰባሰባችኋትን ብር ገንዘብ ጥሪታ ሀብታችሁን አዲስ አበባ ላይ ቤት ለመግዛት አስባችሁ ድንገት ብልጭ መብረቅ ነገር ዱብ ካለባችሁ ውክልና ወስጄ ዛሬ ዲያስፖራ ነኝ ብዬ የሆነ ድርጅት ሊሄድ ነው። እስቲ ደብደባ ያባሩኝ ይሁን ሌባ ብለው ያባሩኝ ይሁን እውነትም አምነውኝ አገልግሎታቸውን እንደው ይሰጡኝ ይሁን እታሰር ይሁን አብረን ጉዳችን እኔ ታቁኛላችሁ ሁሉ ነገሬ ፍል ለፊት ነው። ሆዴ ቲማቲም ነው። ጉዳቸውን ሄደን እናያለን ማለት ነው። ነገ ከነገ ይጠቅማችኋል። ቤት ባትገዙ አሁን እንኳን ነገ ከነገ ለመግዛት ስታስቡ የት መሄድ እንዳለባችሁ ምን ማድረግ እንዳለባችሁ እንደው ማን ላናገር ደላላው ጋር ደውል እንዴ የሚል ነገር ከውስጣችሁ እንትን እንዳይል እያንዳንዷን ነገር አብራችሁን እኔም ከናንተው ጋር ባዳ ነኝ አብረን ሰተት ብለን እንገባለን። ሾካኮች ከተባለን አንድ የትም ሳትሄዱ ተያይዘን መረጃም ከወሰድን ሰብሰብ አድርገን አንድ ላይ እንወጣለን። ግድ የላችሁም አብራችሁን ኑ። እወዳችኋለሁ። አብራችሁን ቆዩ። ቪዲዮን ደግሞ ላይክ በማድረግ ጀምሩ። ምን ነው ይሄን ዘላለሜን ውስል ኑሮ ኑ እስቲ አብረን እንሂድ። ኤልያስ እባላለሁ። በቴምር ሴት ላይ የሽያጭ አማካሪ ነኝ እየሰራሁ እገኛለሁ። በጣም ብዙ ጥያቄ ነው። እኔም ቤተሰቦች የሚዘን የመጣ ነው። መጀመሪያ ቴምር ፕሮፐርቲ ማን ነው ከሚለው እንጀምር። ስለ ቴምር ፕሮፐርቲ የተወሰነ ገለጻ ላድርግልህና ቴምር ፕሮፐርቲ ከ2010 ዓ.ም ጀምሮ በኢትዮጵያ አቆጣጠር ወደ ርሴት ካምፓኒነት ተቀላቅሏል። በዚህ 2010 ዓመት እንደመጀመሩ ቢሆንም ባለፉት በ6 ዓመት ተኩል ጥቂት ዓመታት ጊዜ ውስጥ ከ6 በላይ ፕሮጀክቶችን አስረክቧል። በአቬሬጅ ስናስበው በአንድ ዓመት አንዳንድ ፕሮጀክት እንደማስረከብ እንደማለት ነውና ድምጻችን አጥፍተን በደንብ ስንሰራ ነበር። ይህን ሁላ ስራ ሰርተናል። ደንበኞቻችንም ደስተኛ ሆናል። እነዚህ ሳይቶቻችን ደንበኞች ገብተው እየኖሩባቸው ይገኛል። እንደኔ አሁን ላይ በጣም ለሚጨንቀን ሰዎች በተለይ ቤት ኪራይ ዝንጀሮ ታውቃላችሁ፣ መጀመሪያ መቀመጫ ነው ያለችው። ለኛ አይነቱ ሰዎች ምን ይዛችሁ መጣችኋል? ለየት ያለ ነገር እንዲሁም ከዚህ በፊት ለየት ያለ ነገር ያስረከባችሁት ነገር ካለ? በጣም አሪፍ። ቀደም ለመንገር እንደሞከርኩት ወደ 6 የሚደርሱ ፕሮጀክቶች አስረክበናል ብያለሁና እነሱ ፕሮጀክቶቻችን ላይ ኦልሬዲ ነዋሪዎች ሁሉም ፕሮጀክቶቻችን ላይ ገብተው እየኖሩባቸው ይገኛሉ። አሁን ላይ ምን ይዘን መጣናል? ለደንበኞቻችን የተሻለ አከፋፈል ሲስተም ይዘን መጥተናል። ደንበኞች በ10% ቅድመ ክፍያ ቤታቸውን ወስደው ቀሪ ክፍያዎቻቸው ላይ ደግሞ 5% ቀስ እያሉ እየሰሩ የሚከፍሉበትን አማራጭ ከወለድ ነፃ በሆነ አከፋፈል ይዘን መጣን። ያንን ስናደርግ ምንድነው ደንበኛው 10% ከፈለ፣ ያን ሲከፍል ደንበኛው ፋይናል ፕራይሱን ያውቀዋል ማለት ነው። ምንም አይነት ተጨማሪ ክፍያ አይከፍልም። በ3 ዓመት ጊዜ ውስጥ የተለያዩ ማቴሪያሎች ይጨምራል፣ ዶላር ይጨምራል፣ ብረት ይጨምራል፣ ሲሚንቶ፣ አሸዋ፣ እነዚህ ነገሮች ኢንፍሌሽን ይኖራቸዋል። ያን ግን ከቨር የምናደርገው እኛ ነን። ያን የምናደርግበት ምክንያት ደግሞ ሌላ ነገር ተጠቅመን ሳይሆን አንድ ሳይት ስንጀምር ለዛ ሳይት የሚጠቅሙን ማቴሪያሎች ቀድመን ስለምናስገባ ነው። ያ በመሆኑ ደግሞ ደንበኞቻችን ፎይታ ያገኛሉ። አሁን ለምሳሌ አንተ ጋር እኛ ጋር ወይ ባለ 1 መኝታ ወይ ባለ 2 መኝታው ላይ ብትወስን በነዛ ፕራይስን ታውቀዋለህ፣ ፋይናል ፕራይስን ታውቀዋለህ ማለት ነው። ምንም አይነት ተጨማሪ ክፍያ ምንም አይነት የምትከፍልበት ነገር የለውም ከተዋዋልከው ውጪ ማለት ነው።
ያን በማድረጋችን በደንብ ለየት ብለን ይመተናልና ደንበኞቻችንን በጣም ደስተኛ እየሆኑበት ያለው መንገድ በዛ መንገድ። ቤተሰብ እንግዲህ ሰምታችኋል። ሁላችንም አብረን የሰማነው ብረት ጨመረ፣ ዶላር ጨመረ፣ እዚህ ቤት ምንም እንደዚህ ዝባዝንኬ የሚባል ነገር የለም። አንድ ጥያቄ ሁላችሁም እንዳለ የተሰማኛል። የሳይት ጉዳይ የሁሉም ጥያቄ ነው እንደሚታወቀው። ምክንያቱም ሎኬሽን ከመኖሪያ አንጻር ለሁሉም ሰው ጥያቄ ነውና እሱን ብታብራራልን ደስ ይለኛል። በጣም አሪፍ። አሁን ላይ የተለያዩ ሎኬሽኖች ላይ እየሰራ እንገኛለን። ወደ 4 የሚደርሱ ሎኬሽኖች ላይ የመጀመሪያው ሳይታችን ሊሴ ገብረ ማርያም ትምህርት ቤት ጀርባ ኤግዛክትሊ እዛ ጋር ነው የሚገኘው። እዛ ላይ ከባለ 1 እስከ ባለ 3 መኝታ ድረስ የተለያዩ ካሬ አማራጮች አሉ፣ መኖሪያ ቤቶች። እንዲሁም ደግሞ ከአድዋ 00 ከፍ ብሎ ጊዮርጊስ ቤተክርስቲያን ፊት ለፊት ባለው እዛ ላይ ደግሞ የንግድ ሱቆች አሉ፣ ትላልቅ ሞሎች አሉ። 20 ካሬ ከዛ ላይ ማግኘት ይችላሉ። ቅድመ ክፍያ ከ900 ሺህ ብር ጀምሮ ከ3,900,000 ብር ጠቅላላ ክፍያ እስከ 10 ሚሊዮን ብር ጠቅላላ ክፍያ ባለበት ሁኔታ ላይ የንግድ ሱቆችን ባለቤት መሆን ይችላሉ። ትልቅ ሞል ነው፣ ዘመናዊ ሞል ነው። እዛ ሞል ላይ ደግሞ ማግኘት የሚፈልጉ ሰዎች ያን ማድረግ ይችላሉ። ከዛ በተጨማሪ ደግሞ ወደ አያት ላይ ወደ 3 የሚደርሱ ሳይቶች አሉ። አንደኛው ሳይታችን ኦልሬዲ ፕሮግረሱ 80% የተጠናቀቀ ሲሆን ባለ 3 መኝታ ናቸው ሙሉ ለሙሉ። እዛ ላይ ደግሞ ከ30% ጀምሮ ቅድመ ክፍያ ከፍለው ቀሪውን በ1 ዓመት ተኩል እስከ 3 ዓመት ባለ ክፍያ ያን ጨርሰው 1 ዓመት ተኩል እየኖሩበትም መክፈል የሚችሉበትም አማራጭ አለ። የቀሩት 2 ሳይቶቻችን ላይ ደግሞ አያት ላይ ያሉት በ2 ዓመት እና በ3 ዓመት የሚጠናቀቁ ናቸው። እነዛ ላይ ደግሞ ምን አይነት እንትኖች አሉ? 10% ቅድመ ክፍያ ከፍለው ቀሪውን ደግሞ በ3 ዓመት ያለምንም ቅድም እንደተነጋገርነው ምንም አይነት ተጨማሪ ወለድ ሳይከፍሉ ምንም አይነት ተጨማሪ ፔመንት ሳይጠበቅባቸው በውላቸው መሰረት ረጋ ባለ በ18 ዙር አከፋፈል ረጋ ብለው የመጀመሪያውን 10%፣ ቀጣይ 5 አራተኛው ዙር ላይ ብቻ 10% ይከፍላሉ። ሌላውን ደግሞ እንዳለ ያዛ ሪሜኒንግ ያሉት እንዳለ 5% ከፍለው የሚያጠናቅቁበትን ቀለል ያለ አከፋፈል ሲስተም ነው ይዘን የመጣ ነው። ቤተሰቦች ይህን ሁሉ ጉድ የምታገኙት የት ነህ ካላችሁኝ ቴምር ፕሮፐርቲ ነን ያለ ነው። ሳይቶቹን በቀላሉ መጎብኘት እንችላለን። ተሙዬ ቅድም እንደ ደበሉ ስትተሻሻት የነበርካት መኪና ምንድን ናት ላላችሁኝ ሰዎች እኔም ራሱ ጥያቄ ሆኖብኛል። መኪና ይሸጣሉ ወይ ሾሩም ነው ወይ ግራ ገብቶኛል። እስቲ እሱን ጥያቄ ልጠይቅ። መኪና የሆነች የምታምር መኪና ፊት ለፊት አይቻለሁ። ልክ ነህ። መኪና አንሸጥም፣ ግን ያው እንደምታውቀው እኛ ሪል ስቴት ማርኬት ላይ ስንመጣ ሰርተን መሄድ ብቻም ሳይሆን የሆኑ ነገሮችን አግኝተን ብቻም ሳይሆን ደንበኞቻችን ሳቲስፋክሽን መጨመር አለብን ብለን ስላሰብን መኪና ሽልማት አዘጋጅተናል። የ2024 BYD መኪና ለደንበኞቻችን አዘጋጅተናል። እዚህ ውስጥ ደንበኛ ሲገዛ በሚገዛት የቤት ቁጥር እጣ ውስጥ ይገባና ፋይናሊ እጣ ሊወጣለት ይችላል ማለት ነው። ቤትም መኪናም ሊያገኝ ይችላል፣ እድለኛ የሆነ ደንበኛ ማለት ነው። ሰምተሻል? እቺ ላይ ያስምርልኝ። እዚህ ላይ ልብስ ይዘህ ነው የምትገባው። አብዛኞቻችን ከምንም በላይ ዲስካውንት ላይ ፎከስ እናደርጋለን ማለት ነው። ስለዛስ ምን መረጃ አላችሁ? እንደገና ደግሞ ፒያሳ ጊዮርጊስ አካባቢ ደግሞ ሱቅ ስለሞል ሰምቻለሁ። ስለሱም አብዛኛው ዲያስፖራ ልክ ነኝ አይደል ሰዎች? አዎ ሱቅ ነው አብዛኛው ሱቅና መኖሪያ ቤት ትፈልጋላችሁ። ስለ ሱቁም ይኸው የተወሰነ ነገር ብትልም በጣም አሪፍ። አሁን ሱቆች ያሉን ቅድም ለነገርኩ ከአድዋ 00 ከፍ ብሎ እዛ ጋር በሚገኘው ኤሪያ ላይ ፕላትፎርም የሆኑ ዘመናዊ እጅግ ዘመናዊ የሆኑ ሞሎች አሉ። እዛ ላይ ከ20 ካሬ ጀምሮ ማግኘት ይችላሉ ደንበኞቻችን። ከዛ በተጨማሪ ደግሞ እዛ ላይ ሲገዙ ምን አይነት አድቫንቴጅ ይኖራቸዋል? እዛ ከፊት ለፊቱ ትልቅ የሆነ ተርሚናል እየተሰራ ነው፣ መኪና ፓርኪንግ። ስለዚህ የንግድ ሞል ነው የሚሆነው። ሰፈሩ እንዳለ እዛ አካባቢ አሁን እየተሰራ ያለው የንግድ ሞሎች ናቸው እና ንግዶትን ለማቀላጠፍ ንግድን በደንብ ለመስራት ዘመናዊ የሆነ እጅግ ዘመናዊ የሆነ ሞሎች ይዘጋሉ። አሪፍ የሆኑ ደንበኞቻችን ይጠቀሙበታል ብለን እናስባለን። የተወሰኑ ሱቆች ናቸው አክቹዋሊ አሁን የቀሩን። ከዚህ በፊትም ማህሙድ ጋር ከፍ ብሎ እዛ ጊዮርጊስ አካባቢ ማወጣን እነሱን ቶሎ ነበር የጨረስነው። እዚህ ጋር የሚቀሩን ትንሽ ጥቂት ሱቆች ናቸው። ፈጥነው የመጡ ደንበኞቻችን እነዛን ሱቆች ማግኘት ይችላል። ስለ ዲስካውንቱ ስመጣልክ እኛ ጋር ከ25% እስከ 35% ድረስ ዲስካውንቶች ይኖሩናል። ያ ማለት ደንበኞቻችን አሁን ላይ ሙሉ 100% እንከፍላለን ለሚሉ ደንበኞቻችን እስከ 35% ድረስ ከጠቅላላ ዋጋው ላይ ያገኛል። በአያቱ ሳይቶቻችን ላይ በሙሉ ሳይቶቻችን እንደዛ ማግኘት ይችላሉ። እንዲሁም በፒያሳው ሳይታችን ላይ ደግሞ እስከ 25% ድረስ ዲስካውንት ያገኛል። አሁን ለምሳሌ 10 ሚሊዮን ብር የነበረ ቤት ወደ 7.5 ሚሊዮን ብር ይወርዳል ማለት ነው። በዛ ሬንጅ ውስጥ ማግኘት ይችላሉ። የተወሰነ ጥቂት ቤቶች ቀርተውናል።
ፈጥነው ለሚመጡ ደንበኞቻችን ደግሞ ይህን ማግኘት ይችላል። ቴምር ፕሮፐርቲ ከሌሎቹ በሚለይበት ልዩ የምትለው ውስጥ እንደ ቴምር ፕሮፐርቲ የማንደራደርባቸው ነገሮች አሉ። የመጀመሪያው ምንድነው? ዴሊቨሪ ነው። ዴሊቨሪ ታይም ላይ አንደራደርም። ለዛ ነው በ6 ዓመት ጊዜ ውስጥ ወደ 6 ሳይት ማስረከብ ማለት ትልቅ ነገር ነው። በአቬሬጅ ስታስበው በአንድ ዓመት አንድ ሳይት እንደማስረከብ ማለት ነው። ዴሊቨሪ ላይ የማትደራደር ካልሆነ በስተቀር ይህን ማድረግ አትችልም። ይህን አድርገናል። በዚህም ሪከርዳችን እየቀጠልን እንገኛለን። አሁን በቀጣይ የምናስረክባቸው ሳይቶች ይኖሩናል። ይህን ማድረጋችን ከሌላው በደንብ ይለየናል። ሁለተኛው ሎኬሽን አማራጭ እንሰጣለን ለደንበኞች። የተለያዩ ሎኬሽኖች ማግኘት የሚችሉባቸው ሎኬሽኖችን ሎኬሽን አማራጭ እንሰጣለን። ከዛ በተጨማሪ ደግሞ የምንሰራበት ጥራት ላይ ማንደራደር፣ በጥራት ነው የምንሰራው። በእነዚህ ነገሮች ላይ አንደራደርም። ሌላው በተጨማሪ ደግሞ የምጨምርልህ ነገር የሚኖረው ምንድነው? ቅድም ለማውራት እንደሞከርኩት ምንም አይነት ተጨማሪ ክፍያ በኢትዮጵያ ብር ደንበኞች ተዋውለው ምንም አይነት ተጨማሪ ክፍያ ከውላቸው ውጪ ተጨማሪ ክፍያ አይከፍሉም። ስለዚህ አንድ ደንበኛ እኛ ጋር የ3 ዓመት ፕሮጀክት፣ የ2 ዓመት ፕሮጀክት ወይ ደግሞ የ1 ዓመት ተኩል ፕሮጀክት ለመግዛት ቢያስብ በዛች ባቀዳት ብር መጠን ነው ከፍሎ የሚጨርሰው። ኢቨን እንኳን ውላችን ላይ እናካትላቸዋለን የሚከፍሏትን ፔመንት። ስለዚህ ደንበኞች በእቅዳቸው መሰረት ስለሚያጠናቀቁ ብዙ ቤተሰብ ልናፈራ በአጭር ጊዜ ውስጥ ችለናልና የቴምር ቤተሰቦች ሁኑ ነው የምንላችሁ። መጨረሻ ላይ የሰማችሁ ነው አይደለ? ሙሉ ጥያቄዎቻችን እንደተመለሱ ባለሙሉ ተስፋ ነኝ። ሳይቶቻችንን ሄደን ቼክ እናደርጋለን። እናንተ የሚጠበቀው መታችሁ መግዛት ብቻ ነው። እዛው እግረ መንገድ በለሴ ቀን ነው መኪናውንም ይወስዳል። ይሄንም እንደው የሆነ ነገር እንደው ሸጎጥ መልባት ነገር ቢሰጡ ባይኔ። ቤተሰቦች በውጭ ምን በአገር ውስጥ የምትገኙ ውድ የኔ ቅምጥል ቅመም ቤተሰቦች ልክ እንደተባለው እውነት ነው ወይ የሚለውን ከዚህ ቀደም ያስረከቡትን ሳይት አንዱን ሄደን ቼክ እናደርጋለን። እናም በተጨማሪም የትኛውንም ግዢ ከመፈጸማችሁ በፊት ቴምር ፕሮፐርቲ ግዴታ ማማከር አለባችሁ። ምክንያቱም ለእናንተ ጥቅም ሲባል መታችሁ አማክሩ፣ አናስከፍልም። ቤት ሊገዛ ነው ብላችሁ ደግሞ ኑና ብድር ጠይቁኝ አሉ። እናንተ እኮ አታፍሩ። ይገርማችኋል። ዌናዊ 70 ላይ ዝም ብለህ ስማ። አለመስማትህ ነው ችግር የፈጠረብህ። ብትሰማማ ይሄኔ እኮ ያው ሁሉ ቤት ተገንብቶ ሲሸጥ አያመልጥህም ነበር። አሁን እድሉን እንዳያመልጥህ ብለህ ስማ እና ይገርምሃል። ዋው ዲሲ ነበርኩ። ደብረ ሲና ነው። በተለይ አሁን ላይ በጣም ሰው ያስጠላው ነገር ቢኖር ቤት ፍለጋ መዞር፣ ለመግዛት ራሱ ቤት ፍለጋ መዞር ነው። ከዛ በላይ ደግሞ ሙሉ ክፍያ የሚባል ነገር የለም። ቀስ እያለ ከፈለገም ይችላል፣ ሙሉ ክፍያም ይችላል። ሙሉ ክፍያ ከፈለ ደግሞ ተጨማሪ ዲስካውንቶች ይሰጡታል። 25% 30% ዲስካውንት አለ እንደ ሳይቱ ማለት ነው። እንደዛም ተደርጎ እኔ እንግዲህ ቤት ልገዛ ከተረዳሁትና እንትን ካልኩት አንፃር ነው የምነግራችሁ። ለኔ 30% ነው የተቀነሰልኝ። እኔማ ሙሉ ልከፍል ግብ ፈጥሬ አይሆንም፣ እያየህ ትጨምራለህ፣ ቀስ ብለህ ትጨምራለህ ተብዬ ነው እንትን ያልኩት እና
ከቢሮ እንደጀመርነው ከ10 ሳይቶች አንደኛው ይሄኛው በአካል መጥቼ እንዳደረግነው ሙሉ ለሙሉ ነዋሪዎች የገቡበት ሳይታችን አንደኛው ይሄኛው ሙሉ ለሙሉ ተጠናቆ የገቡበት ነው። እንደሰማነው ሳንባ አስቀርታት ማለት ነው። በተረካቢ ያስረከብናቸው ሳይቶች ደንበኞቻችን ከዚህ በፊት ምን ሰርተዋል፣ ቴምር ምንድነው ለሚለው እንደማሳያ የምናይበት ፕሮጀክታችን ነው። እንግዲህ ለቡ ያለውን ሳይታቸውን እኔ መጥቼ በአካል አረጋግጫለሁ። አሁን የተገኘነው ለቡ ሳይታቸው ላይ ነው። ሙሉ የተጠናቀቀና ቁልፋቸውን የተረከቡትን እንዳለ ነዋሪዎች፣ ድምጼን ልቀንስ መሰለኝ፣ ነዋሪዎች የሚኖሩበትን ነው። እኔ ሹክ ልበላችሁ ብዬ ነው። አሁን ያሁን እዚህ ጋር እንደምታየው ኦፕን ዳውን አለ። ሁሉም ሴቶች ላይ ኦፕን ዳውን እናደርጋለን። ምክንያቱም ለምንድን ነው ሁሉም ቤቶቻችን ናቹራል ላይት ማግኘት ስላለባቸው የተፈጥሮ ብርሃን እንዲያገኙ ያን በማድረግ ነው እንደዛ የምናደርጋቸው። እና ቤታችን እንዴት አገኛቸው? መጨረሻ ቤቱ በጣም ጽድት ያለ ነው። እንደምታዩት ቫይታሚን ዲ እጥረት እንዳይኖርባችሁ የፀሐይ ብርሃን ጥሩ የፀሐይ ብርሃን ምግብ የሆነ ከዚሁ ተኮመኩሙታላችሁ ማለት ቤታችሁ በነገራችን ላይ በጣም ጽድት ያለ ነው። እኔ ከጠበቅኩት በላይ ነው። ተጠራጣሪ መሆን ስለማልፈልግ ሙሉ ነገሩን ግልጽ እንዲሆንላችሁ በተለይ ቤት ለመግዛት ላሰባችሁ ወንድም እህቶች፣ በተለይ ሀገር ውስጥም ከሀገር ውጭም ያላችሁ ዲያስፖራዎች በራችን ክፍት ነው። ምንም ግርግር ያስፈልገው መታችሁ ብቻ መነጋገር ነው። የኔ ቅምጥል ቅመሞች እንግዲህ ከቪዲዮአችን መለስ ብለናል። እንደምታዩት ነው። ስሙ ደካኒንም እንዲህ ሰው ያምነኛል። ካሁን በጥበቃ አስጠፍገው አባረሩኝ ብዬ ነበረ። እንክብካቤ ባለ 4 ኮከብ በሉት ሰተናችኋል። ቤተሰቦች ይሄን ቪዲዮ ሪቪው የሰራውላችሁ ነገ ከነገ ወዲያ የቤት መግዛት ሐሳብ ካላችሁ እንዲሁም አሁን ላይ ገንዘብ ይዛችሁ ቤት መግዛት የምትፈልጉ ሰዎች የሪል ስቴቱን ዘርፍ እያንቀጠቀጠ ያለው ምንም አማራጭ ማድረግ ያለባችሁ ቀጥታ መሄድ ነው ያለባችሁ። አሁን ከሰራው ቪዲዮ የተረዳሁት ነገር ምንድነው ሳይታቸው ድረስ ሄጄ እንዳየሁት ከሆነ ባካፕ ጄኔሬተር አላቸው፣ ውሃ አይጠፋም፣ የእቃም እንዲሁም የሰው ሊፍት የተለያየ ነው። የሴኩሪቲ ካሜራ ለብቻ የራሱ ሩም አለው። እንዲሁም በተመጣጠነ ዋጋ 10% ክፍያ ቅድመ ክፍያ ነው የምትከፍሉት። ጭማሪ ክፍያ የለም። ሲሚንቶ ምንም ጨመረ ምንም ነገር እነሱ ጋር አይሰራም። ከእናንተ የሚጠበቀው ሄሎ ብላችሁ መጎብኘት ብቻ ነው። ሙሉ መረጃውን ታገኛላችሁ። በተለያዩ ካሬዎች ከባለ 1 እስከ ባለ 4 ድረስ እንዲሁም ፒያሳ ጊዮርጊስ ላይ ሱቅ እየሰሩ ነው። ሱቅ ነው ኢትዮጵያ ውስጥ በጣም ከባድ ሱቅ ነው። እውነቴን ነው የምነግራችሁ። ለመነገድ እንኳን ለማከራየት እንኳን ቢፈለግ ሱቅ ነውና ቤተሰቦች ከስር በምናስቀምጥላችሁ ስልክ ቁጥር እየደወላችሁ ሄሎ ቴምር ፕሮፐርቲ ነው ቤት ፈልጌ ነበር ማፊ ሙሽክላን ሰበቅታ ሙስጠኒ ማለት ትችላላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ አድርጉ፣ ምክንያቱም ቪዲዮውን አይታችሁ ጨርሳችኋል ማለት ነው። በሚቀጥለው ባበደ በሪአክሽን ቪዲዮ እመለሳለሁ ማለት ነው። እስከዛ ድረስ ማፊ ሙሽክላ Thank you.